ዛሬ የምናጠናው የትንቢተ ዳንኤል ምዕራፍ 4 በጣም አስገራሚ ምዕራፍ ነው። ከመጽሐፍ ቅዱስ ሁሉ ለየት ያለ ባህሪ ያለው ምዕራፍ 4 እና ከዚህ ከምዕራፍ 4 የምንማረው ትዕቢት ምን ያክል ዋጋ እንደሚያስከፍል አንዱ የምናጠናው ነው። ሁለት ንስሐ የድንቅ በረከት መንገድ እንደሆነ የንስሐን ሚስጥር የምናይበት። እንዲያውም አንድ ታሪክ ሳነብ ሚስቱ ባቢሎን ለጥ ያለ እንደ አዋሳ ሜዳ ነው ለጥ ያለ እና ሚስቱ ሰለቸኝ እንደው ተራራ ነገር እፈልጋለሁ አለችው። ምን ችግር አለ ተራራ ሰራለች። ትዕቢት ስኬቱ ወደ ትዕቢት ሲያመራው ታያለች። ትዕቢት ከመጣ ትንቢት መናገር አያስፈልግህም። ውድቀት ለእግዚአብሔር መስጠት ሳይችል በትዕቢት መወጠሩ ነው አደገው። እግዚአብሔር ችሎታ ሰጠን፣ አንድ ቋንቋ ሰጠን፣ አንድ ልብ ሰጠን አላሉ። እግዚአብሔር በሰጣቸው አንድነት ለራሳችን ከተማ ስማችን እናስጠራ እኛ ሲሉ ቋንቋው እንደባለቀው የሰጠውን አንድነት ወሰደባቸው። ኦሮምኛ፣ ትግሬ፣ አማርኛ የምትለው ከዛ ነው የመጣው። የእርግማን ውጤት የትዕቢት መፍለቂያው ስኬት ብቻ ጋር የሚገቡ ጠባቂዎችን ይልካል። ስሙ የተባለ ስለ ፍርድ ስለ ሲኦል መናገር በጣም የሚራሩ ማላጅ ማስቀመጡ አንዱ የፍትህ አሰራር። ኮትና ሱሪ ለብሰው የአውሬ ባህሪ ያላቸው ነው። ኮምፕሊትሊ ትዕቢትን እንዴት ማብረድ እንደሚችል ያውቃል። የአዳም ልጆች የነ ቃይልን ትዕቢት፣ የነ ሳኦልን የነ ኦዚያንን ትዕቢት ዛሬ መልእክት አለኝ በዚህ ጉባኤ። መቼ ነው የምንመለሰው? በእውነት ይህን መልእክት ለምናይ ጌታን በሚስትህ በባልህ እየተሰበከ በወላጆች በልጆችሽ እየተሰበክሽ በህልም እየተናገረ በቃል እየተናገረ ብዙ ቸርነት አድርጎ መቼ ነው ወደ ሰማይ የምናየው? የዛሬው ርዕሴ የሰው ትዕቢትና የእግዚአብሔር ፍትህ በሚል ነው። አደገኛ ገዳይ በሽታ በመንፈሳዊ ዓለም ትዕቢት ይባላል። ለሱ ደግሞ መድኃኒት አለው። ዛሬ የምናጠናው የትንቢተ ዳንኤል ምዕራፍ 4 በጣም አስገራሚ ምዕራፍ ነው። ከመጽሐፍ ቅዱስ ሁሉ ለየት ያለ ባህሪ ያለው ምዕራፍ 4 ልዩ ባህሪ የሆነው አንዱ የመጀመሪያ አሕዛብ ንጉስ የጻፈው ብቸኛ መጽሐፍ ነው እና በአረማይክ ነው የጻፈው። ዳንኤል ከላይብረሪ አምጥቶ ከተተው እንጂ ዳንኤል አልጻፈውም። እና ሊሞት ጥቂት ሲቀረው ናቡከደነጾር የህይወቱን ሁሉ ምስክርነት እንደ ፌዝ ስቴትመንት እንደሚሉት አይነት ነው የጻፈው። ትገረማላችሁ። ከምዕራፍ 3 እና ምዕራፍ 4 መሃል ምናልባት ወደ 20 ዓመት ሊኖር ይችላል። እንደ ምዕራፉ ተከታታይ ሆነ እንጂ የዓመታት ጋፖች አሉ። እና ሊሞቱ ሲሉ እውነተኛ ታሪካቸውን ከሚጽፉ ጥቂት ሰዎች አንዱ ነው። ታውቃለች። ሌላው ክሬም ነው የሚጽፈው። የትምህርት ቤት ከፍቼ ድርጅት ከፍቼ ደግና ተግባቢ ነበርኩ እያለ ይጽፍላችኋል። ናቡከደነጾር ግን ድካሙንም ብርታቱንም ሳይቀላቅል የጻፈ አስገራሚ ንጉስ ነው። እና ከዚህ ከምዕራፍ 4 የምንማረው ትዕቢት ምን ያክል ዋጋ እንደሚያስከፍል አንዱ የምናጠናው ነው። ሁለት ንስሐ የድንቅ በረከት መንገድ እንደሆነ የንስሐን ሚስጥር የምናይበት ነው። የኔ መንግስት ይለው ነበረው ናቡከደነጾር አሁን መንግስት የእግዚአብሔር ነው። ገብርኤል ለማርያም እንዳላት ነው። ለመንግስቱ ፍጻሜ የለውም፣ መንግስቱም ለልጅ ልጅ ነው፣ የዘላለም መንግስት ነው፣ ግዛቱም የዘላለም ነው እያለ አስገራሚ መገለጥ ያገኘበት ነው። አስገራሚ ንጉስ ነው በእውነት። ምዕራፍ 2 ታውቃላችሁ፣ ህልሙንም ፍቺውንም ነግሮታል። ምዕራፍ 3 እሳት ውስጥ ሆኖ አነጋግሮታል። ግን ሰውየው እስካሁን አልተመለሰም። የሚያመልከው ጣዖትን ነው። ይህን ሁሉ ተአምራት ዳንኤል የተባለ እነዚህም ሶስቱን ጓደኞቹን እግዚአብሔር ከጎኑ አስቀምጦለታል። አፉ ላይ የእግዚአብሔር ቃል በጣም ታላቅ ነው። የልዑል መንፈስ ያለብህ አምላካችሁ የሚያድን አምላክ ነው፣ እሱን የሚመስል የለም ይላል። የሚያመልከው ግን የባቢሎን ጣዖት ነው። አሁን አስገራሚ ነው። አንዳንድ ሰው አፉ ላይ መግለጫ ሲሰጣችሁ ዞር ሲል ሌላ ነው። እና ሆኖም ናቡከደነጾርን አልለቀቀውም። እግዚአብሔር ይከታተለዋል። ለምን ፈልጎ ነው የሚከታተለው? እግዚአብሔር ይህን ሁሉ ዓመት በአንድ ንጉስ ላይ ለምን ይከታተለዋል? ታውቃላችሁ፣ ፍቅር ነው። የእግዚአብሔር ፍቅር ካልሆነ በቀር ምንድን ነው? እጅ የሚያሰጥ ላስጨራሽ ጉዞ ነው እግዚአብሔርና ናቡከደነጾር የሄዱት። እና የትህትና ኮርስ ኮሌጅ ውስጥ ከቶታል። ትዕቢትም ዋጋ እንደሚያስከፍል አሳይቶታል። የእግዚአብሔር የፍትህ አሰራርም በትንቢተ ዳንኤል ምዕራፍ 4 ላይ ተገልጧል። ይሄ ለብዙ ነገስታቶች፣ ለአዳም ልጆች፣ ለሰው ሁሉ አሻራ ያለበት ምዕራፍ ነው። ምዕራፍ 4 የትዕቢት የሰው ልጆች የትዕቢት ምንጭ ምንድን ነው? አሁን በዚህ በቁጥር 4 ላይ እንደምታዩት ስኬት። ዳንኤል ማለት ናቡከደነጾር ብዙ ስኬት አገኘ። የአሕዛብ ጅማሬ የተባለው ከናቡከደነጾር ነው። እግዚአብሔር የወርቅ ራስ ነህ ብሎታል። አንዱ ምቾቱ ሁሉን አስገዛለት፣ ግብፅን ጨምሮ ዓለምን አንድ አድርጎ የገዛ ንጉስ ነው። እውቀቱ ራሱ የምቾቱ ምንጭ ነው። እና እንዲያውም አንድ ታሪክ ሳነብ ሚስቱ ባቢሎን ለጥ ያለ እንደ አዋሳ ሜዳ ነው ለጥ ያለ እና ሚስቱ ሰለቸኝ እንደው ተራራ ነገር እፈልጋለሁ አለችው። ምን ችግር አለ ተራራ ሰራልሻለሁ አላት። ያጋዛቸው ባሪያዎች ብዙ ስለሆነ አርቲፊሻል ተራራ ሰራላት። እና እዛ ላይ የሚንጠለጠሉ አበባ ያላቸው እንደ ገነት
የታላቁ ኤፍራጥስን ጠልፎ በፓምፕ እንዴት እንዳወጣው አይታወቅም። ከተራራው ቁልቁል ውሃ የሚያጠጣ ጅረት ሁሉ አድርጎበት ገነት የገባህ ነው የሚመስልህ። እና ባቢሎንን አስገራሚ አታክልት ስፍራ አርቲፊሻል ተራራዎች ሁሉ ገነባላቸው። እንዲያውም አጥሩ 2 ደጅ ነው። አንዱ አጥሩ ላይ ፈረስ ይጋልባል። እሱን አልፋለሁ ስትል ሌላ አጥር አለው። ደጆቹ የብረትና የናስ መዝጊያ ናቸው። እሱ ድንቅ ነው። ከ7 ዓለማትን ያስደነቁ ታሪካዊ ስፍራዎች አንዱ በባቢሎን የተሰራው የመናፈሻ ቦታን ይላሉ። ሰውየው የኢንጂነሪንግ ዕውቀት አለው። አእምሮ እንዴት ብሩህ እንደሆነ ማሰብ ትችላላችሁ። ነገር ግን በዚህ ሁሉ ዕውቀቱ ዓለምን ሰጠው፣ እንስሳን፣ ሰዎችን ሰጠው። ብዙ የኢንጂነሪንግ የስነ ምህዳር ዕውቀቱ፣ ያስተዳደር ልቀቱ ስታዩት እጅ ባፍ ነው የሚያስጭናችሁ። ነገር ግን የዚህ ሁሉ ምንጭ ለእግዚአብሔር ክብር መስጠት አልቻለም። ትቢት ስኬቱ ወደ ትቢት ሲያመራው ታያላችሁ። ጉልበቴ፣ ብርታቴ፣ ግርማዬ፣ መንግስቴ ማለት ጀመረ። እኔ እና የኃጢአት ሁሉ ምንጭ ስኬቱ ለእግዚአብሔር ክብር ከመስጠት ጤና ሰጥተኸኝ፣ ዕውቀት ሰጥተኸኝ፣ ወርቅ አርገኸኝ፣ መጀመሪያ አርገኸኝ አመሰግንሃለሁ አላለም። እኔ ናቡከደነጾር ታውቃላችሁ። አንዱ ጣጣው አቤት ስኬት ካልተጠነቀቅ በጣም አዳላጭ ነገር ነው። ስኬት የስኬት እንቅፋት ነው የሚሉት ለዚህ ነው። ሰው በሚያመሰግኑት አንደበት ታውቃላችሁ ይፈተናል። ቁጥር 1 ቀሳፊ በሽታ ትዕቢት ከመጣ ትንቢት መናገር አያስፈልግህም። ውድቀት ይከተለዋል። ያሰው መቼና እንዴት እንደሚወድቅ ሳያውቅ ትዕቢተኛውን እጅ በእጅ ሳይቀጣው አይቀርም። ለትሑታን ጸጋ ቢሰጥም ትዕቢተኞችን ይቃወማቸዋል፣ ከሩቅም ያውቃቸዋል ይላል። ትዕቢት እግዚአብሔር በሰጠን ክህሎትና እድሜ ጤና ሰጪውን ከማክበር ይልቅ የሰው ልጅ በጣም ደካማ ነው እና የሰገነት ፈተና ይገጥመዋል። እና በባቢሎን ቤተ መንግስቱ ሰገነት ላይ ሆኖ ያሰራውን ባቢሎንን አየ ይላል። አንዳንድ ሰገነቶች በጣም ፈተና ናቸው። የሚካድ እኮ አይደለም። ክህሎት አለው ሰውየው፣ ትጋት አለው። ኃጢአት አይደለም ይሄ። በእውነት ክብርን ለእግዚአብሔር መስጠት ሳይችል በትዕቢት መወጠሩ ነው አደጋው። አከፍ ያደርግሃል በቃ። እና የዚህ ሁሉ የጸጋው ምንጭን ያስረሳሃል። የአዳም ልጆችም ራሱ ወደ ሰማይ የሚደርስ ፎቅ ሊሰሩ ፈለጉ። እግዚአብሔርም ላይ ወረደ። ትዝ ይላችኋል። እግዚአብሔር ችሎታ ሰጠን፣ አንድ ቋንቋ ሰጠን፣ አንድ ልብ ሰጠን አላሉም። እግዚአብሔር በሰጣቸው አንድነት ለራሳችን ከተማ ስማችን እናስጠራ እኛ ሲሉ ቋንቋውን ደባለቀው። የሰጠውን አንድነት ወሰደባቸው። ዶም አንጣ ሲለው አካፋ ይሰጠዋል። ተደበላለቀ። ኦሮምኛ፣ ትግሬ፣ አማርኛ የምትለው ከዛ ነው የመጣው። የርግማን ውጤት ነው። የምን ኮራበት እኮ አይደለም። አንድ ቋንቋ ነበረ። ስንታበይ ደባለቀ። እስከዛሬ መፋጃ ሆኖ ቆይቷል። ስኬትና ብርታት ያስታብያል 100%። በጣም ካልተጠነቀቅ የሚጸልዩ የሚመክሩልህ ከሌለ በቀላሉ ስጋ ይስታል። ትዕቢት ሲን የሚባለው SIN አይ መሐላዋ ያለችው አይ አደገኛ ነች በጣም። ፕራይድም ስፔሊንጉ ስታዩት መሐል ላይ አይ አለች። ፕራይድ ሲን መካከለኛው እኔ የኔ የምትለው ቃል ከባድ እንደሆነች ለመግለጥ ፈልገው ይመስለኛል። የትዕቢት መፍለቂያው ምንድነው? ከእግዚአብሔር የሰጠ ስኬት ራሱ ሊሆን ይችላል ካልተጠነቀቅ። የስኬት ምንጭ እግዚአብሔር ካላረከው ናቡከደነጾር የትዕቢት መፍለቂያው ስኬት ብቻ አይደለም፣ እውነትን እያወቀ አለመቀበሉ ነው። ናቡከደነጾር ተገርሟል በዳንኤል ጥበብ፣ በዳንኤል ህልም ትርጉም በአፉ ብዙ ጊዜ መስክሯል። እንዲያውም ከመገለጡ የተነሳ ዳንኤል ንጉሱ በግንባሩ ሰግዶለታል። እንዳንተ ያለ አምላክ የለም ከእሳት ያድናል ብሎ መልሶ ደግሞ ከጀም ያድንህ ማን ነው ይልሃል። ስለ እግዚአብሔር ይናገራል፣ ይገረማል። ተመልሶ ግን ጣዖትን የሚያመልክ ሰው ነው። እውነትን እያወቀ እውነትን መቀበል የማይፈቅድ ሰው የትዕቢት ሁለተኛው ምንጭ ነው። አንደኛው ስኬት ነው። ሁለተኛው እውነትን እያወቁ እግዚአብሔርን አላከበሩትምና ለማይረባ አእምሮ ተሰጡ ይላል ሮሜ ላይ። እያወቀ ሚስጥርን የሚገልጥ በሰማይ እንዳለ እያወቀ ዳንኤል የእግዚአብሔር መልእክተኛ እንደሆነ እያወቀ መቀበል ግን አይፈልግም። ልቡ እየጠነከረ መጣ ማለት ነው። እንደምታውቁት እኔ አሁን ጃንሆይ ሰው ናቸው አላሉ። አንዱ ጆሮ ጠቢ ከሰሰው። እዛ ጃንሆይ ፊት ቀረበ። ታዲያ እኔ ምንድን ነኝ አሉት። መልአክ ነው ትንሽ። የትዕቢት መፍለቂያው ምንድን ነው? ስኬት። እውነትን እያወቁ ላለመስማት መፈለግ። ጆሮአቸውን ስለሚያሳክካቸው ለጆሮአቸው የሚመች ነቢያትን መፈለግ አይፈልጉም። እና ሶስተኛው እኔነት ምንጩን ነው። ምዕራፍ 4 ቁጥር 10 እኔነት፣ ውበቴ፣ ጥንካሬ እስከ ሰማይ ድረስ ደርሻለሁ። ቅጠሌ የተዋበ ነው፣ ፍሬ ብዙ ነው። የምድር አራዊቶች ለስጋ ለባሽ ሁሉ እንጀራ ነኝ። እኔነቱ አስፈርቶታል፣ አስጨንቆታል። ህልሙ ግን ከኔነቱ ገና ሊላቀቅ አልቻለም። እኔ ናቡከደነጾር
ለግርማዬ ለክብሬ የሚል እኔነቱ የትዕቢቱ አንዱ መፍለቂያ ነው። እግዚአብሔር በመላእክት ድምፅ ነው የተናገረው። በእውነት የዳንኤልን ትሁትና ምርኮኛ ዳንኤል ካልሰማህ የማትቋቋመው ድምፅ ትሰማለህ። ናቡከደነጾር ሊቋቋመው የማይችል ድምፅ ነው የሰማው። ለእነ እስጢፋኖስ ስብከት እምቢ ካልክ በደማስቆ የማትቋቋመው ያገኘሃል። እግዚአብሔር ድምፁን ቀየረው። ከነዚህ ሚሳቅ ይሳቅ አብደናጎም ለየት አድርጎ በመላእክት ድምፅ ያነጋግረው ጀመር። ለምን? ትዕቢቱ ከባድ ነው። ዳንኤልን ካልሰማ ማንን ይሰማል? እግዚአብሔር መልአክ በከባድ ድምፅ ከሰማይ ላከበት። የሰማ ነው የሚገባው። እንዲህ ያለ ድምፅ ስንጥቅ ነው የሚያደርጋችሁ። ነቀሸትም አይደለም። እኔነቱ ጠንካራ ስለሆነ በመላእክት ያነጋግረው ጀመር። ወንጌል እኮ በመላእክት አይሰበክም። ሰው ሲያስቸግር ነው። ለባለጠጋው አልዓዛርን ይሰደደለት። አልዓዛር የኔ ቢጤ ቢሆንም ዘላለማዊ መልእክት አለው። አልሰማም። ሲኦል ሆኖ አብርሃም በገነት ያነጋግረው ጀመር። በቃ አብርሃምን ልትቋቋመው አትችልም። እግዚአብሔር ግን የላከለት ትሁትና በመንገዱ ላይ ያለ አልዓዛርን ነበር። በጥቂቱ አልሰማ ሲለው ጨመረ ቶኑን። እግዚአብሔር አንዳንዴ እንደዛ ነው የሚያደርገው። መልአኩ ያለውን ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬው ይበተን፣ አራዊትና ወፎች ይሽሹ፣ ጉቶው ለጊዜው ታስሮ ይቆይ፣ ፈንታው ከአራዊት ጋር ይሁን፣ ልቡ ከሰው ልብ ይለወጥ። ዛፉ ሰው ነው ማለት ነው። ወደ ልቡ ከሰው ልብ ወደ አውሬነት ይቀየራል። ለካ ዛፉ የሰው ምሳሌ ነው። በእውነት ገብቶታል። የአውሬ ልብ ይሰጠው፣ 7 ዘመን ይለፍበት። መልአኩ ነው የሚለው የጠባቂ ድምፅ። ስሙ የተባረከ። ለናቡከደነጾርም ቅጣት ይመስላችኋል እንጂ የነ ዳንኤልን ድምፅ ስላልሰማ እግዚአብሔር ያነጋግረው ጀመር በመላእክት ድምፅ። ከዛ ወደ እግዚአብሔር ፍትህ ልመጣላችሁ ነው ከሰዓቱ አንፃር። የእግዚአብሔር ፍትህ ምዕራፍ 4 ቁጥር 19 የእግዚአብሔርን ፍትህ እግዚአብሔር ፍትሁ ዳንኤልን ማዘጋጀቱ፣ የሚራራ ማላጅ ማዘጋጀቱ። መንግስቱን እኮ አቃጥለዋል፣ አባት እናቱን ገሎበታል። በምርኮ ነው ያመጣው ዳንኤልን። ብዙ ችግር ነው የፈጠረበት ይሄ ናቡከደነጾር በእስራኤልና በህዝቡና በመንግስቱ ላይ። መቅደሱን አፍርሶበታል። ሆኖም ቂም አልያዘበትም። ምን ይለዋል? 1 ሰዓት ሙሉ አሰበ። ተመልከቱ፣ በዓይነ ህሊናችሁ ቤተ መንግስት ነው፣ ዙፋኑ ላይ ተቀምጧል፣ ሚኒስትሮች አሉ። አንድ ስደተኛ ዳንኤል በፊቱ ቆሟል። ህልሙ 1 ሰዓት ሙሉ ፍቹን ለማወቅ አይደለም የተጨነቀው። ዳንኤል ወዲያው የገባው አሳዘነው። መቆረጥ፣ መባረር፣ የእንስሳ ልብ የሚባለው ቀላል አይደለም። አስጨነቀው ይመስለኛል። ስለ ፍርድ ስለ ሲኦል መናገር በጣም ከባድ ነው። ዳንኤል ርህራሄው ይመስለኛል። ለምን 20 ዓመት ወይም 30 ዓመት አብሮ ጓደኛ ሆኖ አንድ ቢሮ ሰርቷል። ከቂም በቀል ይልቅ ወደ ምልጃን ያዘነበለው የሚያስገርም ልብ ነው። አንዱ የእግዚአብሔርን ፍትህ የምታየው የሚራራ ማላጅ፣ የሚጸልይ ታጋይ ሰው ከጎኑ ቁጭ ያርግላል። ዳንኤልን እኮ ለዚህ ንጉስ የሰጠው እግዚአብሔር ነው። ጸጥ፣ 1 ሰዓት ጸጥ። ለአስር ልፈታ ስልጣን እንዳለኝ አታውቅም፣ አትናገርም። ጸጥ ለጲላጦስ። አንዳች ምልክት አታደርግም። ዝም ለሄሮድስ። ለምን? ሊበቀላቸው አይደለም እኮ የሚደርስባቸውን ጣጣ እያሰበ የሚማልድ ይመስለኛል። የእግዚአብሔር ዝምታ ድምፅ አለው ውስጡ። ዳንኤል ገብቶታል። ናቡከደነጾር የዳንኤል ዝምታ ገብቶታል። አንዳች ከባድ ነገር እንዳለ ገብቶታል። ዳንኤል በዚህ 1 ሰዓት ውስጥ እየማለደለት ነው የሚመስለኝ። የሚያዝን ሰው ማዘጋጀቱ አንዱ የፍትህ አሰራሩ ነው። ተመልከቱ፣ እኔ እግዚአብሔር ነገር ይገርመኛል። በጣም ትሁት ሰው ሙሴን ከፊታቸው ያስቀምጥና ከህዝቡ ፊት ይሄን ህዝብ እኔ ላጠፋ ፈልጌያለሁ ይለዋል። አይ እነሱን ከምታጠፋ እኔን አጥፋኝ ይለዋል። እንዲህ ያለ ልብ ያለው ሰው መጀመሪያ ቁጭ ያደረገው ራሱ እኮ እግዚአብሔር። ግርም ነው የሚላችሁ ሰውን ሲያዘጋጅ። ዳንኤል የሚያዝን ልብ ብቻ ሳይሆን ትሁት ነው። ምን ይለዋል? ጌታዬ ሆይ ይለዋል። ሃሌሉያ! ኢየሱስ ጌታ ነው። ልትቆረጥ ነው ስትቆርጠን አይደለም። ከሀገር ያስኮበለልከኝ ትኮበልላታለህ። ሃሌሉያ አይልም። ጌታዬ ሆይ ይለዋል። እኔ ሊሸነግልም አይመስለኝ በእውነት ጌታዬ ሆይ ይለዋል። ለምን? ባለስልጣናትን ሁሉ አክብሩ ተብሎ የተጻፈው ይመስለኛል። ህልሙ ለሚጠሉ ፍቹም ለጠላቶች ይሁን። ሲሸነግለውም አይደለም፣ ምንም አይፈልግም ዳንኤል ከሱ። ግን ለሚጠላው ከሀገሩ ላፈለሰው፣ ለድሆች ለማይራራ፣ ጽድቅ ለማያደርግ ለጠንቋይ ንጉስ ይራራል። ምን አይነት ልብ ነው ይሄ! የእግዚአብሔር አሰራር ይመስለኛል። የሚራሩ ማላጅ ማስቀመጡ አንዱ የፍትህ አሰራር ነው በእውነት። እኔ እናቴ አንድ ቀን ወደ ጌታ ሄዳለች። በእርግጥ ጌታን አምና ደስ ይለኛል ስለሷ ሳስብ። ግን ረጅም ግዙፍ ነች። እኔ በጣም ነኝ አሁን ነው ትንሽ እና ሄድና ከሱቅ ዕቃ ገዝተና አለችኝ ልጅ ሆኜ እና እኔ ወንድማችሁ ረስቸው ኳስ መለጋት ጀመርኩ። ጨርሶ ኮምፕሊትሊ ረስቸዋለሁ። ለምን? እንግዳ መጥቶ ቁርስ ለመስጠት ነው እሷ አይቸኮለችው።
ቀስ ብላ ስትመጣ ኳስ እጫወታለሁ እኔ ሜዳ ውስጥ። በኋላ እሷ ዕቃውን ገዝታ ስትመጣ ቀና ብዬ አየኋት። ወይኔ ጉድ ያለ። እኔ እኮ እሷ እኔ ጋር አይደለም የመጣችው፣ እንዲሁ ፈራኋት እና ሩጫ ጀመርኩ። ወዲያው ማርሽ ቀይራ ትሮጥ ጀመር። እኔ ሮጣ ዞር ብዬ ሰዓት ትሮጣለች። በጣም ነው የምትሮጠው። እኔም አስነካሁት። እምሮጠው ወደ ቤት ነው ለመግባት። የሚገርማችሁ ለካ እሷ የሚያሯሩጣት ከሰል በሩ ላይ አስቀምጣለች እና የሞቀ ውሃ አለ ያው ወጥ ለመስራት ወይ ለምን እና ከሰሉ ግለበለባል። እላው ላይ የሞቀ ውሃ አለ በሩ ላይ ቁጭ ብሏል። እሷን የሚያሮጣት ልጄ ውሃ ውስጥ ይወድቃል እሳት ላይ ይጣዳል ብላ ነው። እኔ የምሮጠው ከሷ ለማምለጥ ነው። ስትሮጥ ትሮጣለች። ስሮጥ ምን ነካት እናት ያሉ አትራራም እንዴ እንደዚህ ሮጣ አላውቅም እላለሁ። እንደ ቀነኒሳ አልኳችሁ ነጠላዋ ትዝ ይለኛል። ልክ በሩ ጋር እንደፈራሁት እቤት እገባለሁ ስል እንትኑን ስለው ውሃውና ከሰሉ በአየር ላይ ተነሳ። ረጅም ስለነበረች አየር ላይ እንደዚህ ቀበረች። ምንም ከሰል ሳይነካኝ ሃሌሉያ ብላ አቀፈች። አለ ከእሳት እንድድነው እሷ ሩጫዋ፣ እኔ ደግሞ ወደ እሳቱ ነው ሩጫዬ። ማላጅ ወዳጅ እናት። እግዚአብሔር ስለወደደው የሚራራ ዳንኤልን ቁጭ አድርገለት ወደ እሳት ሲኦል እንዳይገባ እኮ ነው የሚከታተለው። ናቡከደነጾር ግን ከሱ ደግሞ ከእግዚአብሔር ርቆ ይሮጣል። ሁለተኛስ የእግዚአብሔር ፍትህ ውስጥ ዳንኤልን ይውት የሚያዝን ነው፣ ትሁት ነው፣ እውነተኛ ነው። አስገራሚ ነው። ፍርጥ ትሰደዳለህ፣ ትቆረጣለህ፣ የአውሬ ልብ ይሰጥሃል። ያም ሰው አንተ ነህ። አየህ፣ እውነትን በፍቅር እውነትን በትህትና የሚናገሩ ሰዎች በጣም ጥቂት ናቸው። እንደዚህ ሰዎች ያሉ ለጊዜው የጎዱ ይመስለዋል፣ ያድኑሃል። ፍርጥ ንጉሥ ሆይ የፈለግከውን እርምጃ ውሰድ፣ አንተ ነህ። እውነተኛ ሰዎች የእግዚአብሔር ፍትህ አንዱ የምታውቀው በትህትና በምልጃ መንፈስ እውነትን የሚነግሩ ሰዎች። አሁን ሸምጋይ ነው የበዛበት። መቆረጥ ለሌላ ያድርገው፣ ንጉሥ ሆይ ትቀጥላለህ፣ ሃሌሉያ ብሬክ ስሩ ነው ላንተማ እያሉ በአየር ላይ ያገልቡታል። ተክሳጽ የለም። ያው የስንፍና ቃል ነው ተክሳጽ። ይሄ እወርዳለሁ ቆረጣለሁ ቅብጥርሶ አፍ ላይ እንዳያመጣ በኢየሱስ ስም ይሉሃል። ዳንኤል የሰማውን ቁጭ ያርግላል። አስራት አትክፈል ባዶ ይሁን ቤቱ ጉዳዩ አይደለም። ቃሉን አይቀላቅለውም። ብራዘር በሰማይ አምላክ ፊት እውነተኛውን ነፃ የሚያወጣው ቁጭ ያርግላል። እውነተኛን ሰው መስጠቱ አንዱ የእግዚአብሔር ፍትህ አሰራር ነው። ዛፉ አንተ ነህ፣ ፍሬ በዛ ቢመስልም ከመኖሪያ የምትሰደድ አንተ ነህ። እንደ በሬ ሳል ትበላለህ። ገና እንዲህ ስትል ፊትህ በጨርቅ ተሸፍኖ አንገትን የሚቀለጥሱ የፈለከውን አድርገኝ። እውነቱ ግን ይሄ ነው። በፍርሃት እውነትን ያልተናገሩ አንዱ በደርግ ጊዜ ነው። በቤትህ ጠበንጃ አለ፣ ወሬ ሰምተናል አውጣ ብሎ አሳዩት። የሚገፉበት ጅራፍ። አረ ሌላም ነገር አለ። ምን አለ? ታንክ ቤት ያለ ታንክ ቀብር ያለው አለ። የለም እኮ ፍርሃት የሌለ የእግዚአብሔር ፍትህ ሩሩህ ዳንኤልን ማዘጋጀቱ ነው። የእግዚአብሔር ፍትህ ሁለተኛ ምንድን ነው? የንስሐ ዕድል መስጠቱ ነው። አቤት የንስሐ ዕድል! ልክ ነው። ትቆረጣለህ። መልአክ ነግሮሃል። ንግት መጥቶብሃል፣ ግን አሁንም ተስፋ አለ። ማምለጫው ልንገርህ። ንጉሥ ሆይ ጉቶ ተስፋ እንዳለ ያመለክታል። እና ለድሆች ምጽዋት አድርግ፣ ኃጢአትንስ በጽድቅ ገልብጠው ነው። ላለቀሱ ድሆች ራራ፣ ደግሞ ኃጢአትህን በጽድቅ ገልብጠው ነው። ኃጢአተኛ እንደሆነ ነገረው። ጽድቅ ማድረግም ተማር። ይሄን ካረግ ይቀርልሃል። ዳንኤልን የሚያክል ጽድቅንና ለድሆች መራራት እንዲችል ማምለጫው ነገረው። እሱ ብቻ አይደለም፣ 1 ዓመት ሙሉ ታገሰው። አታሙ ጊዜ ሰጠው። ከፍርድ በፊት 12 ወር ሰጠው። ይሄንን የምታዩት እዛው ዝቅ ብላችሁ ነው። ንጉሱም ቁጥር 28 ይህም ሁሉ በንጉስ በናቡከደነጾር ላይ ደረሰ ከ12 ወር በኋላ። 1 ዓመት ሙሉ ምንም አልሆነም። ይበላል ይጠጣል። የንስሐ ዕድል ነው። መንግስቱ አልተወሰደም፣ አእምሮ አልታወከም። ግን የንስሐ አጭር ፔሪድ ነች፣ አልተጠቀመበትም። አሁን እግዚአብሔር ሐሳብ ቀየረ። በቃ ማነጋገሪያውን ቀየረ። ጊዜ ሰጥቶ ዳንኤልን ሰጥቶ ህልምን እየሰጠ በሰዓት እያነጋገረው አልገባ ሲለው ታውቃላችሁ ሌላ መንገድ ተከተለ ጌታ። ናቡከደነጾር ከጣጣ ውስጥ ውጣ በዳንኤል ሲጮህ፣ በህልም ሲጮህ፣ ሲያላግጥ ከበበው። ሌላ ማነጋገሪያ መጣ ማለት ነው። እስካሁን ድረስ ይገርማችኋል ቤልን ነው የሚያመልከው።
የባቢሎን ጣዖት ያመልካል። ይሄ ሁሉ ቸርነት በስቶለት ከ12 ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ እመላለስ ነበር። ንጉሱም ይቺ እኔ በጉልበቴ በብርታቴ ለግርማዬ የመንግስት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችም ብሎ ተናገረ። ቃሉን ገና በንጉሱ አፍ ሳያልቅ ከሰማይ ድምፅ ከሰማይ ወደቀ። እኔ መልአክ ይሁን እግዚአብሔር የተናገረው እዚህ ጋር አይታወቅም። የመጀመሪያው መልአክ ነው። ከሰማይ ገና ሳይጨርስ የሰማይ ድምፅ ከባድ ነው። ገና አፉ ላይ ሆኖ ሰገነት ሆኖ ሲያያት ታብረቀርቃለች። እኔ ሲል ድምፅ ተላከለት። አሁን ማነጋገሪያው ዳንኤል አይደለም፣ ህልም አይደለም፣ በሰዓት ውስጥ ተአምር ማየት አይደለም፣ ሌላ ሆነ። ድምፁን እናንተ ታውቃላችሁ። ድምፁ የሰማይ ድምፅ ከባድ ነው። ቃሉን ገና በንጉሥ አፍ ሳለ ድምፅ ከሰማይ ወደቀ። ንጉሥ ናቡከደነፆር ሆይ መንግስት ካንተ ዘንድ አለፈች ተብሎ ለአንተ ተነግሮ ነበር። ኮትና ሱሪ ለብሰው የአውሬ ባህሪ ያላቸው ሁሉ ኮምፕሊትሊ ይቀየራሉ። ንግግሩ፣ ቁጣው፣ ድርጊቱ ሁሉ የአውሬ ነው። ስታየው ሰው ይመስላል። አልፎ የተሰጡ ናቸው። እኔ ናቡከደነፆር ከዚህም ባለፈን የተቀጣው ሳይጋጠ ወደ ጫካ ገባ። በቃ እግዚአብሔር ትዕቢትን እንዴት ማብረድ እንደሚችል ያውቃል። እና የአዳም ልጆች የነ ቃይልን ትዕቢት፣ የነ ሳኦልን የነ ኦዚያንን ትዕቢት አስተንፍሶታል። በጣም የነ ሂትለር እነ ሙሶሎኒ እነ ኢዲ አሚን አስተንፍሷቸዋል። ብዙ ኃያላን ትዕቢተኞች አሉ። እግዚአብሔር ግን የዲሲፕሊን ቅጣት መቅጣት ይችላል። ከዚህ ከእግዚአብሔር ፍትህ አሰራር ውስጥ ሩህሩህ ሰው ማዘጋጀቱ፣ የንስሐ ዕድል መስጠቱ፣ የዲሲፕሊን ቅጣት መቅጣቱ ብቻ ሳይሆን ምህረትን በፍትህ ውስጥ አለ። ይገርማችኋል። ምዕራፍ 4 ቁጥር 34 መጨረሻው ላይ ነኝ። ዘመኑም ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ ያነሳሁ፣ አእምሮዬ ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነው፣ መንግስቱም ለልጅ ልጅ ነውና በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ። በሰማይ ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁ የሚከለክላት ወይም ምን ታደርጋል የሚለው የለም። በዚያ ጊዜ አእምሮዬ ተመለሰልኝ፣ ለመንግስቴ ክብሬ፣ ግርማዬ፣ ውበቴ ወደ እኔ ተመለሰ። አማካሪዎችና መኳንንት ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙ ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይ ንጉሥን አመሰግናለሁ፣ ታላቅ አደርገዋለሁ፣ አከብረዋለሁ። ስራ ሁሉ እውነት መንገዱን ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላል። ሃሌሉያ! ልክ ገባ። አቤት ንስሐ ለሚገቡ በፍትህ አሰራር ውስጥ ምህረት፣ የእግዚአብሔር ምህረት ይገርመኛል። ከ7 ዓመት በኋላ ለመጀመሪያ ጊዜ ወደ ሰማይ አየሁ ይላል። ንስሐ የሚገባ ሰው ወደ ሰማይ ማየት ስትችል ነው። በግ ወደ ሰማይ የሚያየው ሊታረድ ሲል ነው ይላሉ። ሁሌ መሬት ነው ሳር ሲገጥ። ናቡከደነፆር ወደ ሰማይ ቀና ብሎ አያውቅም። ክብሬ ነው፣ ግንቤ ነው፣ ቤተ መንግስቴ ነው። ወደ ሰማይ ይህን ሁሉ ወዳደረገው ናቡከደነፆር ለመጀመሪያ ጊዜ ወደ ሰማይ አየ። የዘላለም አምላክ አለ። ቀድሞ ወደ ራሱ ነበር የሚያየው፣ ወደ ቤተ መንግስቱ ነበር የሚያየው፣ ወደ ሚስቱ ነው የሚያየው። አሁን ወደ ሰማይ። እግዚአብሔር አይኖቻችን ወደ ሰማይ ያቅና። በእውነት ቅጣቱ ለማጥፋትና ለመበቀል አይደለም፣ ንስሐ እንዲገባ ለመመለስ ነው። እግዚአብሔር ሰውን ማሰቃየት ወዶ አይደለም። ያለዚህ ናቡከደነፆር አይመለስም፣ ሲኦል ነው የሚገባው። ለጥቅሙ ሲል ነው የቀጣው እንጂ ስለጠላው አይደለም። ለተመለሱት ግን ተሐድሶ አለው። እግዚአብሔር ምርኮን ይመልሳል። ከበፊት ይልቅ ተመለሰለት። ታውቃላችሁ፣ አእምሮዬ፣ ክብሬ፣ ግርማዬ፣ ውበቴ መለሰልኝ። ከናቡከደነፆር በላይ ኃጢአት የሰራለ ትዕቢተኛ እኮ ነው። ወደ ሰማይ ተመልክተህ ብትመለስ ምርኮን ይመልሳል። ኢየሱስ የረሱ ይፈልጉሃል። መኳንንት ነው፣ ሻለቃ ነው፣ ጠቅላላ ይፈልጉት ጀመር። መፈለግ እኮ ከእግዚአብሔር ነው። እንዲያውም ተወሰደ ካልከው ይልቅ ብዙ ክብር ጨመረልኝ። ኢየሱስ ይጨምራል። አንተ ተመለስ፣ ወደ ሰማይ ተመልከት እንጂ። ምርኮን መመለስ፣ ውበትን ማብዛት እግዚአብሔር ይችልበታል። ክብርን መጨመር ይችልበታል። ዛሬ መልእክት አለኝ በዚህ ጉባኤ። መቼ ነው የምንመለሰው? በእውነት ይህን መልእክት ለምናይ ጌታን በሚስትህ በባልህ እየተሰበከ በወላጆች በልጆችሽ እየተሰበክሽ በህልም እየተናገረ በቃል እየተናገረ ብዙ ቸርነት አድርጎ መቼ ነው ወደ ሰማይ የምናየው? መቼ ነው ለእግዚአብሔር ክብር የምንሰጠው? መቼ ነው ልባችን ለእግዚአብሔር የምንሰጠው? ልባችን ላይ መቼ ነው የሚነክሰው? ጌታ ኢየሱስን ተቀበይ የዘላለም ሕይወት ነው እያለ እስከ መቼ ነው የሚያባብለው? ይሄን እኮ መልእክት ለምንሰማ ሁሉ ነው ወገኖች። ወደ እግዚአብሔር ለሚመለስ እግዚአብሔር ምሉስ ነው። የሚበቀል አምላክ አይደለም። ምርኮን ይመልሳል። በምንም ነገር ውስጥ ጫት ነው፣ ሐሺሽ ነው፣
ዝሙት ነው፣ የፈለገ ነገር ውስጥ ሆኖ እንድትመለስ ብቻ ነው የሚፈልገው። ምርኮ ይመልሳል። ለናቡከደነጾር ይመለሰ፣ በሰዎች ተወዳጅ ያደርግሃል እና ክብርና ውበትህን ይመልሳል። የነፍስ መዳን በስጋም ክብር ይሆናል። ንስሐ ወገኖች ሆይ ዛሬ እግዚአብሔር ሙግት አለው በእውነት ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችን ይርዳል። እንጸልያለን። እንደዚህ ይላል፣ ኑ ወደ እግዚአብሔር እንሂድ፣ እሱ ሰብሮናል፣ ይጠግነናል፣ እንደ ወገግታም ተዘጋጅቶ ያገኘናል። ሃሌሉያ። እኔ እንደ ሳር በልቻለሁ፣ አልፌ ተሰጥቻለሁ፣ ከዚህ በኋላ ሰው አልሆንም፣ ሰው ትቶኛል፣ ክብሬ ከኔ ተወስዷል፣ እንስሳ ሆኛለሁ ትላለህ። አይኖችን ወደ ሰማይ አንሳ። ኢየሱስ ምርኮሽን ይመልሳል ጌታ። ሰው የለኝም ትላለህ፣ በሰው ልብ መፈለግና መወደድን ያስቀምጣል ጌታ። ክብሬ ሁሉ ተወስዷል፣ ከዚህ በኋላ ዓለምን ማስተዳደር አልችልም ትላለህ፣ ክብርህን እጥፍ አድርጎ ይመልሳል። የናቡከደነጾር አምላክ የኛም አምላክ፣ የዳንኤል አምላክ የኛም አምላክ ከዚህ በኋላ በሰላም ነው የኖረው ናቡከደነጾር። ዛሬ መልእክት አለው ጌታ። ይህን መልእክት ለምትሰማ በምንም ነገር ውስጥ ሁን፣ ናቡከደነጾር ይቅር ያለ ኢየሱስ አሁንም ይቅር ይላል። ሊበቀልህ አይደለም፣ አሳልፎ ሊሰጥህ አይደለም፣ ጨክኖብህ አይደለም፣ እንድትመለስ ነው። ሩሩ ሰው ሲያዘጋጅ፣ የንስሐ ዕድል ሲሰጥ፣ ጊዜ ሲሰጥ፣ የዲሲፕሊን ቅጣት ሲቀጣ ከፍቅር የመነጨ ነው። ፍትህ ለመበየን ከሚያደርገው ከፍቅሩ የተነሳ ነው። ወደ ኢየሱስ መመለስ ይሁን። ሃሌሉያ።